ሰላም እንዴት ናችሁ? ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ። የዛሬ ቪዲዮ ደግሞ የኤሌክትሮኒክስ ዲቫይሶች ወይም ደግሞ በየቤቶቻችን የምንጠቀምባቸው ልዩ ልዩ ኤሌክትሮኒክስ እቃዎች አሉ። ከቤታችን ቴሌቪዥን ጀምሮ ሪሲቨሮች አሉ፣ የተለያዩ ኮምፒውተር፣ ልዩ ልዩ ማይክሮ ኦቨኖች፣ ሪፍሪጅሬተር አሁን እየዘመነ እና ወደ ኤሌክትሮኒክ ኮምፖነንት ትራንስፈር እያደረግን እየሆነ ስለሆነ እነዚህን ዲቫይሶች ውስጣቸው እንግዲህ እያንዳንዳቸው የራሳቸው የሆነ ሰርኪዩት ቦርድ አለ። እነዛን ሰርኪዩት ቦርዶች ከምንድን ነው የተገነቡት? ቢቶቻል እንደሚታወቀው ከኤሌክትሮኒክ ኮምፖነንቶች ናቸው። ኮምፖነንቶች ምንድን ናቸው በሚል አንደኛ እናያለን። እነዛን ኮምፖነንቶች አይደንቲፋይ ካደረግን በኋላ በፖላሪቲ የሚቀመጡ ወይም ፖላሪቲ ያላቸው እና የሌላቸው የሚባሉ አሉ። እሱን እናያለን። በሶስተኝነት ደረጃ ደግሞ እነዚህ ኮምፖነንቶች እንዴት አድርገው ሲበላሹ ማወቅ እንችላለን። ትሬሲንግ ወይም አይደንቲፋይ እንዴት እንደምናደርግ ችግሮቻቸው እንዴት እንደምናውቅ እንለያለን። በአራተኝነት ደረጃ ደግሞ ይህንን ችግር ካገኘን በኋላ መቀየር ካለበት እንዴት ሪፕሌስመንት እንደምናደርግ ወይንም ደግሞ ራሱ ሳይቀየር ፊክስ የሚደረግበት ኮንዲሽን ካለ በልዩ ልዩ ምክንያቱም አንዳንዴ ስፔር ፓርት ወይም መቀየሪያ ከሌለው ራሱ ላይ እንዴት ሞዲፋይ እንደምናደርግ ሞዲፊኬሽን እናያለን። በስተመጨረሻ ደግሞ ከነዚህ ኮምፖነንቶች ከመቀየር ውጭ የሆነ ችግር ሲገጥመን ደግሞ እንዴት አድርገን በሶፍትዌር ደረጃ ሊጠገሙ የሚችሉ ወይም አፕግሬድ ሊደረጉ የሚችሉ ሲስተሞች ሲኖሩ እነዛን እንዴት አድርገን አፕዴት እንደምናደርግ እናያለን። ሰብስክራይብን ብታደርጉልኝ ያው እኔን ያበረታታኛል። የተሻለ ነገር ሰርተን ነገ ሁላችንም በቤታችን ያለው ችግር በትንሹ ቱ ዘ ሚኒመም እንዴት አድርገን መለየት እንደምንችል ከከፋ አደጋ ራሳችንን እንዴት ፕሮቴክት እንደምናደርግ የምናይበት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ እጋብዛለሁ። አሁን ወደ ቪዲዮ። ይህ የምትመለከቱት እንግዲህ ካልኳችሁ በየቤታችን ከምንጠቀመው ውስጥ አንደኛው የቴሌቪዥን ወይም 42 ኢንች ፓወር ሰፕላይ ነው። ይህ ፓወር ሰፕላይ እንግዲህ ፓወር ሰፕላይ የሚል ስም የተሰጠው ከውጭ የሚገባልንን 220 ቮልት ወደ የተለያዩ ትንንሽ ቮልቶች ቀይሮ ለሜን ቦርዱ የሚሰጥልን ክፍል ነው። በአጠቃላይ ሰርኪዩት ቦርድ ማለት ይሄ ነው። በዚህ ሰርኪዩት ላይ ሴክሽኖች አሉት። አሁን እዚህ ጋር ማሳያችሁ በሙሉ የፓወር ሰፕላዩ ፕራይመሪ ሴክሽን ነው። የፕራይመሪ ሴክሽኑ እንግዲህ እንደምትመለከቱት ይህን ይመስላል። ከኢንፑት ፓወር ሶርስ ጀምሮ እስከ መጨረሻው ድረስ ዲቴይሉን በሚቀጥለው ቪዲዮ ለሰርኪዩቱ እናያለን። ይህ ደግሞ በምስሉ የምትመለከቱት እንግዲህ በበፊት የነበሩ የዲቪዲ ሰርኪዩቶች ላይ አሁንም ድረስ በተለያዩ ሪሲቨሮች ላይ የሚገኝ ሌላ አይነት ሰርኪዩት ቦርድ ነው። ይህም እንደ አጋጣሚ ሆኖ ፓወር ሰፕላይ ነው የሚባለው። እንግዲህ ብዙ ኮምፖነንቶችን ሌላ ጠግኝ ቀይሬበታለሁ። ይህ ደግሞ የምትመለከቱት ከዛ ሞር አድቫንስድ የሆነ ላዩ ላይ አውዲዮ ሴክሽን ያለው እንግዲህ እዚህ ሰርኪዩት ላይ እንደምትመለከቱት አውዲዮም አለው። ይህ ሴክሽን ከዚህ በላይ የምናየው ሴክሽን አውዲዮ ሲስተም አለው። ራሱን ችሎ እንደ አምፕሊፋየር ማገልገል የሚችል ሲስተም አለው። እንግዲህ ይሄ ራሱ ሌላ አይነት የፓወር ሰፕላይ ሴክሽን ነው፣ ዊዝ አውዲዮ ነው። እንግዲህ ይሄ ደግሞ የምትመለከቱት የስታፕላይዘር በቤታችን ወይም ያለ ፓወር ሬጉሌተሪንግ ሲስተም ያለ ነው። እንግዲህ ኤሲ ሲስተም ሳይሆን እዚኛው ላይ አሁን ሪሌይ ሲስተም ወይም በትራንስፈርመር ዊዝ ሪሌይ ሲስተም የሚጠቀም የፓወር ሰፕላይ የሬጉሌተር ሰርኪዩት ነው። በመቀጠል ደግሞ ይሄ እንግዲህ በፊት በነበሩ ቴሌቪዥኖች ላይ የምናገኘው የሲአርቲ ወይም ካቶድ ሬይ ቲዩብ የሚባለው ሰርኪዩት ቦርድ ነው። እቺም ሌላ ሰርኪዩት ቦርድ ነው። አሁን እንዳጠቃላይ በዚህ ቪዲዮ ላይ ላሳያችሁ የፈለጉት ከዛ ከኦልድ ከነበረው ሰርኪዩት ቦርድ እንዴት አድቫንስ እየሆነ የአይሲዩ መጠን አንድ እየሆነና ኮምፖነንቶችን እየቀነሰ የሚሄድበትን በዛው ለማሳየት ነው እየሞከርኩ ያለሁት። እቺ የምታዩት እንግዲህ አንድ ራሷን የቻለች የሞጁሌተር አይነት ነች።
ከዚህ በመቀጠል ደግሞ ልዩ ልዩ ሰርኪዩት ቦርዶችን ማሳያችሁ ይሆናል። እነዚህ በሙሉ ከተለያዩ ዲቫይሶች ወይም በየቤታችን ከዕለት ተዕለት ልንጠቀምበት ከምንችለው እቃዎች ላይ የተገኙ ሰርኪዩቶች ናቸው። እንግዲህ ስለ ሰርኪዩት ቦርድ አይነቶች ይህን ይመስላል። አሁን በቀጠል ኮምፖነንቶችን እንጀምራለን። ከመጀመሪያው ኮምፖነንት ቀላል ከሚባለው ስዊች ነው። እንግዲህ በየቤታችን ያለ አንድ ስዊች አለ። ስራውም ያው ሁለቱን እነዚህን ፓርቶች ኮኔክት በማድረግ በማብራት ወይም በማጥፋት ነው የሚያገለግለው። እቺም ደግሞ ሌላ አይነት ስዊች ነች። እቺም ስዊች እንደዚህ ፕረስ በምናደርግበት ሰዓት ያው ሰርኪዩትን ክሎዝ ያደርግና ክሎዝ እና ኦፕን ያደርግልናል። እቺ ደግሞ የምናያት ሌላ አይነት ስዊች ነች። እንደ በተን እንደ ቡስተር አይነት ወይም ፕረስ ስናደርጋት ኮኔክት ታደርጋለች፣ ስንለቀው ዲስኮኔክት ታደርጋለች። እቺም አንድ የስዊች አይነት ነች። እንደ አጠቃላይ ስዊቾችን ነው ለማየት የምንሞክረው። ብዙ አይነት ስዊቾች አሉ። እንግዲህ እኔ በእጄ ላይ ያሉትን ላሳያችሁ ሞክራለሁ። ይህን እንደምታዩት እንግዲህ ፕረስ በምናደርግበት ሰዓት ኮኔክት ኦር ዲስኮኔክት ያደርጋል ስንለቀው። ይሄ ሌላ አይነት ስዊች ነው። እቺ ደግሞ ትንሽ ለየት ታደርጋለች። እንግዲህ ያው ተመሳሳይ ነው፣ ስዊች ነው። ይሄም እዚች ጋር ያው ፑሽ በምናደርግበት ሰዓት በተማን ፑሽ በምናደርግበት ሰዓት ያው ስዊቺንግ ሲስተም ይሰራል። ስዊች ማለት በአጠቃላይ ክሎዝ እና ኦፕን ማድረግ ነው ሰርኪዩትን። ሌላ አይነት ስዊች ደግሞ ከቅድሙ ሰርኪዩት ላይ ላሳያችሁ ፈልጋለሁ። ይሄ ስዊች እንግዲህ አንድ ከነዚህ ወጣ ያለ ስዊች ነው። ይህም ሲስተሙ ተመሳሳይ ነው፣ ኦፕን እና ክሎዝ ማድረግ ነው። ወደ ስዊች ይህንን ይመስላል። በመቀጠል የባትሪ አይነቶችን በእርግጥ እኔ ጋር ያሉትን ነው ያሳየኋቸው ያሉት። ብዙ አይነት ባትሪ አይነቶች አሉ። ቤት ከምንጠቀማት ከሪሞት ባትሪ ጀምሮ እንግዲህ ልዩ ልዩ የባትሪ አይነቶች አሉ። አሁን ቤት ውስጥ የምንጠቀማት ባትሪ ነች። ይሄ ደግሞ አንዳንድ ዲቫይሶች ላይ 9 ቮልት ድረስ አቅም ያለው፣ ለምሳሌ በመልቲሜትራችን ላይ የምንጠቀምበት፣ ሌሎችም ትንሽ ከፍ ያሉ ቮልቴጅ የሚፈልጉ በቤት ውስጥ ያሉ ሪቻርጀብል የሆኑ ናቸው። በነገራችን ላይ ይሄ ሪቻርጀብልም አለ፣ ሪቻርጀብልም አይደረግም። መልሰን ቻርጀር የምንጠቀመው ማለት ነው። ማንጠቀመውም ይኖራል። እንደ አጋጣሚ ሆኖ እነዚህ ቻርጅ መቀበል ይችላሉ። እነዚህ ደግሞ ተመሳሳይ ሆነው የሊቲየም ባትሪ አይነቶች ናቸው፣ ግን ሪቻርጀብል ናቸው። እነዚህ ቻርጅ መደረግ እና ልንጠቀመው እንችላለን። መልሰን ካለቀ በኋላ ልንጥለው የምንችል ሳይሆን ተመልሰን መጠቀም የምንችላቸው አይነት የባትሪ አይነት አለ። እነዚህ እንግዲህ ያው 3 ባትሪዎች አንድ ላይ ኮኔክት ተደርገው ነው። ይሄም ደግሞ ያው ተመሳሳይ ነው። ሳይዙ ነው እንግዲህ ያው ለምንፈልገው ኮምፖነንት የተለያየ አይነት ሳይዝ ሊኖረው ይችላል። ይህ ደግሞ ያው በየስልኮቻችን ውስጥ በበፊት ስልኮቻችን አሁን ላይ ሳይሆን የበፊት ስልኮቻችን ላይ ያሉ የስልክ ባትሪ ነው። እቺ ደግሞ ያው እንግዲህ እንደምታዩት በየኤሌክትሮኒክስ ትንንሽ ዲቫይሶች ላይ ኮምፒውተር ስታርታፕ እስከ ማድረጊያ ባትሪ አይነት ነች። በየሰዓት እና በየእንትኑ ላይ እናገኘታለን። ይህ ደግሞ ሌላ አይነት የባትሪ አይነት ነው። በእጅ ባትሪዎች ላይ በብዛት ይገኛል። አንዳንድ ሬዲዮዎች ላይ እናገኘዋለን። ሪቻርጀብል የሆነ ባትሪ ነው። ወደ ኮምፖነንት ሌላ አይነት ኮምፖነንት ስንመጣ ደግሞ እቺ ፊውዝ ትባላለች። እንግዲህ መጀመሪያ ሰርኪዩት ላይ አክሲደንት ሲመጣ የመጀመሪያው ዋጋ የሚከፍልልን ፓርት ፊውዝ ነው። እንግዲህ በተለያየ አምፔር ፊውዝ ሊቀመጥ ይችላል። ይህ ፊውዝ እንግዲህ እንደ አጋጣሚ 5 አምፔር ነው። ይህን ደግሞ ስንመለከት ኢንሱሌተር ይባላል። ኢንሱሌተር ማለት እንግዲህ ከቨር ልናደርግበት የምንችል ሁለት ኮምፖነንቶች እርስ በርስ እንዳይነካኩ። አሁን ከዚህ በታች ካፓስተሮች አሉ፣ እሱ ላይ ያሳያቸዋለሁ። ይህም ራሱን የቻለ ኢንሱሌተር ነው። የከለር ልዩነት እና የአቅሙ ነው የሚለያየው። እነዚህ ሶስቱም አሁን ያሳየዋችሁ ኢንሱሌተሮች ናቸው። ይህንን ደግሞ ስንመለከት ያው አንደኛው የኤሌክትሮኒክ ኮምፖነንት ነው፣ ካፓስተር ይባላል። ካፓስተር እንግዲህ እንደምታዩት እዚህ ጋር በሁለት ቁጥሮች ልንለየው እንችላለን። ባይዘው ሌሎችም አይነት ካፓስተሮች ስላሉ ይሄኛው ኤሌክትሮላይቲክ ካፓስተር ይባላል እና ይሄ ኤሌክትሮላይቲክ ካፓስተር ፖዚቲቭ እና ኔጌቲቭ የሚባል ፖላሪቲ ያለው እንደምታዩት
ይሄኛውም ሌላ አይነት ካፓስተር ነው። እቺ ማሳያችሁ ሳይድ ኔጌቲቭ ሳይዱ እንደዚህ መቀነስ ምልክት ወይም ሌላ አይነት ምልክት ይኖረዋል። ፖዚቲቭ ደግሞ በዛው ልክ ምንም ምልክት አይኖረውም። እዚህ ጋር እንደምታዩት በሁለት ነገር ነው የሚገለጸው ብያቸዋለሁ። አንደኛው አንድ ካፓስተር ለመግዛት ይህን ያህል ቮልቴጅ ይህን ያህል ማይክሮፋራድ ብለን ነው መግዛት የምንችለው። ኤሌክትሮላይቲክ ካፓስተሮች እነዚህን ይመስላሉ። ሳይዛቸው እየቀነሰ ነው የሚለው እንጂ ኤሌክትሮላይቲክ ካፓስተር እንዳለ ይህን ያህል ቮልት እና ማይክሮፋራድ ብለን ልንገዛቸው እንችላለን። ይሄም እንግዲህ ሌላ አይነት ካፓስተር ነው። በእርግጥ ኤሌክትሮላይቲክ ካፓስተር ነው። እዚህ ላይ በነገራችን ላይ ተጽፎ የምታገኙት የዲግሪ ፋራናይትም ይኖራል። ያ ማለት መቋቋም የሚችሉት ቴምፕሬቸር ነው እና ያው ከሳይዛቸው እየጨመረ ነው የሚሄደው። በነገራችን ላይ ይቺኛዋ ካፓስተር ላይ እግሯ ላይ ያለው ነገር ያው ቀደም መጀመሪያ ያሳየኋችሁ ኢንሱሌተር ነው። ይሄ ኢንሱሌተር ሁለቱ ረዘም ያለ እግር ስለሆነ እርስ በርስ ኮኔክት እንዳያደርግ የምንጠቀምበት ኢንሱሌተር ነው። ካፓስተሩ ግን ተመሳሳይ ኤሌክትሮላይቲክ ካፓስተር ነው። እንግዲህ እዚህ ጋር እንደምታዩት ማይክሮፋራድ እና በቮልቴጅ ተቀምጧል ቫልዩ። እንግዲህ ይሄ ደግሞ አንዱ ነው መሸፈን ያስፈለገው። በዚህ ኬዝ አንዱ በኢንሱሌተር ተሸፍኗል። እንደምታዩት ያው ተመሳሳይ ምልክት ያለው ኤሌክትሮላይቲክ ካፓስተር ነው። አዲሶቹ እንደዚህ በጣም እግራቸው ረዘም ያሉ ናቸው። እንግዲህ ሌሎቹ ደግሞ ከሰርኪት ቦርድ ላይ የተነቀሉ ናቸው። ተመሳሳይ ምልክት ነው ያላቸው። በአንድ ሳይድ ላይ ጭረት የሚመስል ወይም ማይነስ ምልክት ይኖረዋል። ይህንን እንግዲህ ቦርዱ ላይ እንዴት እንደሚሆንም አብረን እናያለን። እነዚህ በሙሉ የምናያቸው ኤሌክትሮላይቲክ ካፓስተሮች ይባላሉ። ቀጥታ ደግሞ የምንሄደው ወደ ሁለተኛው አይነት የካፓስተር አይነት ነው። ያው እንግዲህ ቪዲዮን እንዳያችሁት ፓርት 1 ይህንን ይመስላል። በፓርት 2 ደግሞ ቀሪ ማየት ያለብን ያው እንደነገርኳችሁ ሊስት ካደረኩት ከኮምፖነንት አይደንቲፊኬሽን እስከ ሶፍትዌር አፕዴት ድረስ ያለውን እንግዲህ በተቻለ መጠን በአጭር ፓርቶች ውስጥ ለማጠናቀቅ እሞክራለሁ። እንግዲህ ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር እና ኮሜንት ሰላም